ሰላም ጤና ይስጥልን። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመረም። የጉራጌ ኒውስ ኔትወርክ አዲስና ወቅታዊ ዜናዎች በጅኒን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክታክ እና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። እሱም በእነዚህ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችሁን ሁኑ። ቀዳሚውን በወልቂጤ ከተማ ለሚገነቡ ህገወጥ ግንባታዎች የክልሉ መንግስት ድጋፍ እየሰጠ መሆኑ ተገለጸ። በወልቂጤ ከተማ በቀቤና ልዩ ወረዳ አማካኝነት ለሚገነቡ ህገወጥ ግንባታዎች የማዕከላዊ ኢትዮጵያ ክልል መንግስት እውቅናና ድጋፍ እያደረገ መሆኑን ተገልጿል። ከክልሉ ምስረታ ጋር አብሮ የተዋቀረው የቀቤና ልዩ ወረዳ በወልቂጤ ከተማ የተለያዩ ህገወጥ ግንባታዎች ያለ ከተማው መስተዳድርና መዘጋጃ ቤት ፈቃድና እውቅና እየገነባ መሆኑን ሲዘገብ ቆይቷል። በከተማው የሚስተዋሉ የጸጥታና ሰላም ክፍተቶችን እንደ አጋጣሚው በመጠቀም ልዩ ወረዳው አለመረጋጋቶችን፣ ዘረፋዎችንና የመደበኛ ቡድኖችን በማደራጀት ከተማው እንዲታወክ በአንድ ወገን ድጋፍ ሲያደርግ፣ በሌላ ወገን ደግሞ በከተማው ህገወጥ ግንባታዎችን ሲሰራ ቆይቷል። የክልሉ መንግስት በልዩ ወረዳው አማካኝነት በከተማው የሚፈጸሙ ህገወጥ እንቅስቃሴዎች ከመቆጣጠርና ከማስቆም ይልቅ ልዩ ወረዳውን የሚያከናውናቸው ህገወጥ ተግባራት ሁሉም ድጋፍ እየሰጠ ይገኛል። ልዩ ወረዳው በከተማው ህገወጥ ግብር ለመሰብሰብ ሙከራ ሲያደርግ፣ የልዩ ወረዳው ፖሊሶች በከተማው በወንጀል ስራ ሲሰማሩ፣ በከተማው በርካታ ህገወጥ ግንባታዎች ሲገነባ የክልሉ መንግስት ድጋፍ ወደ መስጠት መሸጋገሩን ተጠቁሟል። ለዚህም ሰሞኑ የክልሉ ከተማ ልማትና ኮንስትራክሽን ቢሮ ኃላፊዎች በቀቤና ልዩ ወረዳ አማካኝነት በወልቂጤ ከተማ የሚገነቡ ህገወጥ ግንባታዎችን ወልቂጤ ከተማ ላይ በመገኘት የተመለከተ ሲሆን ድጋፍና ክትትል እያደረገ መሆኑንም አስታውቋል። የክልሉ መንግስት ተወካዮች በከተማው የሚገነቡ ህገወጥ ግንባታዎች ተዘዋውሮ የተመለከቱ የሴክተር መስሪያ ቤቶች የቢሮ ግንባታ፣ የቄራ ግንባታና ሌሎች ህገወጥ የከተማው መስተዳድር እውቅና የሌላቸው ግንባታዎች ናቸው ተብሏል። በዚህም የክልሉ መንግስት ከጉራጌ ዞን መቀመጫ ወልቂጤ ከተማ ርቆ ልዩ ወረዳ እንዲሆን ራሱ በምክር ቤቱ በሞሽን የወሰነው ውሳኔ ተፈጻሚ ማድረግ አቅቶት በከተማው የልዩ ወረዳው ህገወጥ አመራሮች ድርጊት በመደገፍ አብሮ መቆሙን አረጋግጧል። ተቃራኒው በከተማው የጉራጌ ዞን ጸጥታ አባላትና አመራሮች ያልተገባ እንቅስቃሴ አድርጋችኋል በሚል ያለ አግባብ ያስራል፣ ከስራ ያስቆማል። ይህ የክልሉ መንግስት ለልዩ ወረዳው ህገወጥ ተግባራትን እውቅናና ድጋፍ መስጠት ለከተማው ቀጣይ ዕጣ ፈንታ አደጋ ሊሆን እንደሚችልም ተጠቁሟል። ከተጀመረ ረጅም ዓመታትን ያስቆጠረው የወልቂጤ ከተማ ፖሊስ ጽሕፈት ቤት ህንፃ ግንባታ 90 በመቶ መድረሱን ተገለጸ። በ600 ካሬ ሜትር ያረፈውና በመጠናቀቅ ላይ ያለው በጉራጌ ዞን ወልቂጤ ከተማ አስተዳደር በራስ አቅም እየተሰራ ያለው የፖሊስ ጽሕፈት ቤት ህንፃ በከተማው አስተዳደር የነበረውን የቢሮ ችግር እንደሚቀርፍ ተገልጿል። በጉራጌ ዞን ወልቂጤ ከተማ አስተዳደር በከተማው እየተሰሩ ያሉ የግንባታ ፕሮጀክቶች በተያዘላቸው የጊዜ ገደብና ጥራት ተጠናቀው አገልግሎት እንዲሰጡ በትኩረት እየተሰራ እንደሚገኝም ተጠቁሟል። ከ10 ዓመት በፊት የተጀመረው የህንፃ ግንባታው ጠቅላላ ወጪ ከ103 ሚሊዮን ብር በላይ ወጪ የተደረገበት ሲሆን በውስጡ 53 የቢሮ አገልግሎት የሚውሉና እስከ 500 ሰው መያዝ የሚችል የስብሰባ አዳራሽ የያዘ መሆኑም ተመላክቷል። አሁን ላይ የህንፃው ፊዚካል አፈጻጸም 95% ሲሆን የፋይናንሻል አፈጻጸሙ ደግሞ 90% እንደደረሰም ተብራርቷል። የኢድ አልፈጥር በዓል ምክንያት በማድረግ ህብረተሰቡ ግዢ ሲፈጽም ጥንቃቄ ሊያደርግ እንደሚገባ ተገለጸ። 1447ኛውን የኢድ አልፈጥር በዓልን በማስመልከት የምስራቅ ጉራጌ ዞን ፖሊስ መምሪያ ለማህበረሰቡ የጥንቃቄ መልእክት አስተላልፏል። ለበዓሉ ዝግጅት ህዝበ ሙስሊሙ በግብይት ወቅት የሐሰተኛ የብር ኖቶች ዝውውር፣ ማጭበርበሮች እንዲሁም ሸማቹ በሚጠቀምባቸው የምግብ ተዋጽኦች ላይ ባድ ነገር ተቀላቅለው ወደ ገበያ ይዘው የሚወጡ ግለሰቦች ሊኖሩ ስለሚችሉ በግብይት ወቅት ህብረተሰቡ ተገቢውን ጥንቃቄ እንዲያደርግ መምሪያው መልእክት አስተላልፏል። እንዲሁም በበዓላት ወቅት ሊከሰቱ የሚችሉ የእሳት አደጋና ሊኖር የሚችለው ከፍተኛ የትራፊክ ፍሰት የተነሳ ህብረተሰቡ የትራፊክ አደጋ እንዳይከሰት ህግን በማክበርና ጥንቃቄ ማድረግ እንደሚገባ ማሳስቧል። የትኛውም ወንጀል ነክ የሆኑ አጠራጣሪ ነገሮች ሲያገኝ መረጃ ለፖሊስ በማድረስ ህብረተሰቡ የተለመደውን ትብብር እንዲያደርግም ተጠይቋል። የዞኑ አንጻራዊ ሰላምን ለማጽናት ፖሊስ ከሚመለከታቸው አካላት ጋር በትኩረት እየሰራ ነው እየተባለ ሲሆን ህብረተሰቡም የሰላም ዘብ በመሆን የበኩሉን ድርሻ እንዲወጣ ተጠይቋል። በተያያዘ ዜና የቡታጅራ ከተማና የወልቂጤ ከተማ አስተዳደር ፖሊስ ከሰላምና ጸጥታ ጽሕፈት ቤት ጋር በመተባበር 1447ኛው የኢድ አልፈጥር በዓል በሰላምና በድምቀት እንዲከበር ዝግጅት ማጠናቀቃቸውን አስታውቋል። ህዝበ ሙስሊሙ ግብይትን በሚፈጽምበት ወቅት በጥንቃቄ ማከናወን ከስርቆትና ሌሎች የወንጀል እንቅስቃሴዎች በማያጋልጥ ሁኔታ መሆን እንዳለበትና
በሚያደርገው ዝግጅት በቤት ውስጥና ከቤት ውጭ የሚሰሩ ስራዎችን በጥንቃቄ ጉድለት ሊከሰቱ ከሚችሉ አደጋዎች በመጠንቀቅ ሊሆን እንደሚገባም ጠቁሟል። አሁን ባለው ውድድር ከ31 የንግድ ባንኮች 25ቱ መቀጠል የሚያስችላቸው ቁመና ላይ አይደሉም ተባለም። በሀገሪቱ ካሉት 31 የንግድ ባንኮች ውስጥ 25ቱ አሁን ባለው ከባድ የገበያ ውድድር ውስጥ መቀጠል ስለማይችሉ ተዋህዶ ጠንካራ ባንኮችን መፍጠር ብቸኛው አማራጭ መሆኑ ብሔራዊ ባንክ አስታውቋል። የኢትዮጵያ ብሔራዊ ባንክ በቅርቡ ይፋ ያደረገው የፋይናንስ መረጋጋት ሪፖርት የሀገሪቱ የባንክ ኢንዱስትሪ ወቅታዊ ገጽታና አሳሳቢ ሁኔታ ፈንቶ አድርጎ አሳይቷል። ሪፖርቱ በዋነኝነት የሚያስገነዝበው አብዛኞቹ የንግድ ባንኮች አሁን ባለው የገበያ ፍክክር ውስጥ ብቻቸውን ቆመው መጓዝ አዳጋች እየሆነባቸው መምጣቱንና መዋሃድ ብቸኛው የህልውና ማረጋገጫ አማራጭ መሆኑን ነው። በአሁኑ ወቅት በኢትዮጵያ የሚንቀሳቀሱ 31 የንግድ ባንኮች በሶስት ዋና ዋና ምድቦች የተከፈሉ ሲሆን ትልቅ፣ መካከለኛና ትንሽ ባንኮች ናቸው። በዚህ ምደባ መሰረትም ብቸኛው ትልቁ ባንክ የኢትዮጵያ ንግድ ባንክ ሲሆን ከአጠቃላይ የሀገሪቱ ባንክ ዘርፍ 50 በመቶ የገበያ ድርሻ በብቸኝነት ተቆጣጥሯል። በመቀጠል በመካከለኛው ምድብ ውስጥ 5 ባንኮች የተካተቱ ሲሆን ቀሪዎቹ 25 ባንኮች ደግሞ በትንሽ ባንኮች ምድብ ውስጥ የተካተቱ ናቸው። ይህ ሁሉም የጋራ ገበያ ድርሻ 22 በመቶ ብቻ መሆኑን በዘርፉ ያለውን የውድድር አለመጣጣም በግልጽ ያሳያል። የብሔራዊ ባንክ ሪፖርት በግልጽ እንደሚያስጠነቅቀው አጠቃላይ የኢትዮጵያ የባንክ ዘርፍ በአንድ ግዙፍ ተቋም ማለትም በኢትዮጵያ ንግድ ባንክ ዙሪያ መከማቸቱ በራሱ ከፍተኛ የክምችት ስጋት ፈጥሯል። የንግድ ባንክ ከፍተኛ አፈጻጸምና ማደግ ትንሾቹ የግል ባንኮች ከውድድር እንዲወጡና ከ2017 ዓ.ም ጀምሮ ከብድር ሀብት ተቀማጭና ካፒታል አንጻር ያላቸው ድርሻ ያነሰ እንዲሆን አድርጎታል። ምንም እንኳን የብሔራዊ ባንክ ሪፖርት በመጨረሻ ላይ የባንኩ ዘርፍ በአስተማማኝ መሰረት ላይ እንደሚገኝ ቢደመድምም የ25ቱ ትንሽ ባንኮች ነገ ዕጣ ፈንታ ግን በውህደት አብሮ መቆም ወይም በግዙፉ ባንክ መዋጥ በሚለው ወሳኝ ጥያቄ ላይ የተንጠለጠለ መሆኑን የቁጥር መረጃዎቹንና የገበያው ነባራዊ ሁኔታ ፈንቶ አድርጎ ያሳያሉ ተብሏል። ኢራን ከፍተኛ ባለስልጣኖቿ መገደላቸውን ተከትሎ በእስራኤል ላይ የበቀል ያለችውን የሚሳኤል ጥቃት የከፈተች ሲሆን በማዕከላዊ እስራኤል በደረሰ ከባድ አደጋ የሁለት ሰዎች ሕይወት ማለፉ ተገለጸ። የኢራን የጸጥታ ምክር ቤት ካውንስል ዋና ጸሐፊና ከፍተኛ የኢራን ደህንነት አመራር የሆኑት አሊ ላርጃኒ በእስራኤል ጥቃት መገደላቸውን ተከትሎ ኢራን የበቀል እርምጃ እንደምትወስድ ዝታ ነበር። በዚህም በማዕከላዊ እስራኤል በአዲስ ጥቃት ምክንያት የአደጋ ጊዜ የሳይረን ማስጠንቀቂያዎች ሲሰሙ ተሰምቷል። በቴል አቪቭ እና በከተማዋ ዳርቻዎችን በደረሰ ከባድ ጥቃት በሰባዎቹ የዕድሜ ክልል ውስጥ የሚገኙ አንድ አዛውንት ጥንዶች ህይወታቸውን አጥተዋል። ከሞት አደጋው በተጨማሪ በሻሮን አካባቢና በቤኔ ብራክ በሰዎች ላይ የመቁሰል አደጋ የደረሰ ሲሆን በቴል አቪቭ ከሚገኙት ማዕከላዊ የባቡር ጣቢያዎች አንዱ ጉዳት ደርሶበታል። በዚህ ምክንያት የባቡር ትራንስፖርት በመላው ሀገሪቱ ለጊዜው እንዲቋረጥ ተደርጎ ነበር። አጠቃላይ የቀጠናውን ሁኔታ ከሂዝቦላ በኩል በየቀኑ 100 ያህል ሮኬቶች ወደ ሰሜን እስራኤል ይተኮሳሉ። ከዚህ ጋር ተዳምሮ የኢራን ሚሳይሎችም ወደ ሀገሪቱ እየገቡ ነው። አብዛኛውን ጊዜ ጥቃቶቹ የተቀናጁና በአንድ ጊዜ የሚፈጸሙ በመሆናቸው በእስራኤል አየር መከላከያ ስርዓት ላይ ከፍተኛ ጫና ፈጥሯል ተብሏል። ከፍተኛ የደህንነት ኃላፊ የሆኑት አሊ ላርጃኒ በእስራኤል የአየር ጥቃት መገደላቸውን የኢራን የውጭ ጉዳይ ሚኒስቴር አባስ አርጋቺ ከአልጀዚራ ቴሌቪዥን ጋር ባደረጉት ቃለ ምልልስ የከፍተኛ ባለስልጣናት መገደል የኢራንን መንግስት ወደ ኋላ እንደማይኮትተውና ስርዓቱን እንደማያዳክመው አጥብቆ ተናግሯል። አርጋቺ በንግግራቸው አሜሪካውያንና እስራኤላውያን ይህን ሀቅ እስካሁን ለምን እንዳልተረዱት አይገባኝም። የኢራን እስላማዊ ሪፐብሊክ የጸኑ የፖለቲካ የኢኮኖሚና የማህበራዊ ተቋማት ያሉት ጠንካራ የፖለቲካ መዋቅር አላት ብለዋል። ሚኒስቴሩ አክሎም የአንድ ግለሰብ መኖር ሆነ አለመኖር ይህን መዋቅር ሊያናጋው አይችልም ሲሉ አስረድተዋል። እርግጥ ነው ግለሰቦች ተጽዕኖ ፈጣሪ ናቸው። እያንዳንዱም ሰው የራሱ የሆነ ሚና አለው። አንዱ የተሻለ አንዱ ደግሞ ያነሰ ሊሆን ይችላል። ዋናው ቁም ነገር በኢራን ያለው የፖለቲካ ስርዓት እጅግ በጣም ጠንካራ መሰረት ያለው መሆኑ ነው በማለት ሀገሪቱ በግለሰቦች ሳይሆን በተቋም ደረጃ የጸናች መሆኗም አብራርተዋል። የተከበራችሁ ወደ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩ ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጂኒን ጋር ስለሆነ አመሰግናለሁ። ከጊዜ